የቻይና መርከቦች የአሜሪካን ጦር ከበባዎች ጥሰው አለፉ። የዓለም የነዳጅ ዋጋ ከፍተኛ ጭማሪ ታየበት። ሚዛናዊና ወቅታዊ ትንታኔዎችን ለናንተ ተፍ ኒውስ። ዓለም የኤነርጂ መስመር ላይ እንደ ልብ ትርታ የሚታየውና የዓለማችን የነዳጅ ፍላጎት 1/5 የሚሸፍነው የሆርሙዝ ወንዝ ዛሬ በታሪክ ታይቶ በማይታወቅ መልኩ በአሜሪካና በቻይና ግዙፍ ወታደራዊ ዲፕሎማሲያዊ ፍጥጫ ውስጥ ገብቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢስላማባድ የተካሄደው የሰላም ንግግር መክሸፉን ተከትሎ በኢራን ወደቦች ላይ የጣሉት ጥብቅ የባህር ከበባ ቀጠናውን ወደ ማያባራ ጦርነት እየገፋው ብቻ ሳይሆን በዋሽንግተንና በቤጂንግ መካከል ላይ ያለውን የኃይል ፍልሚያ ወደ ላቀ ደረጃ አሸጋግሮታል። ይህ ከበባ በይፋ ስራ በጀመረ በመጀመሪያው ቀን ቀደም ሲል በአሜሪካ ማዕቀብ የተጣለባቸው የነዳጅ ጫኝ መርከቦች የባህር ወንዙን ሰንጥቀው መግባታቸውን ሁኔታውን ይበልጥ አሳሳቢና ልብ አንጠልጣይ አድርጎታል። በተለይ ሪች ስታር የተሰኘችውና የቻይና ባለቤትነት ያለባት መርከብ 250,000 በርሜል ሚታኖል ጭና በአሜሪካ የጦር መርከቦች ፊት በሆርሙዝ ወንዝ ሰንጥቃ ለመውጣት መዘጋጀቷ ቤጂንግ ለዋሽንግተን የሰጠችው ግልጽና ደፋር ወታደራዊ ምላሽ ተደርጎ ተወስዷል። የሆርሙዝ ወንዝ ሞገዶች ዛሬ የሚላጉት በተለመደው የባህር ንፋስ ሳይሆን የሀያላን ሀገራት ወታደራዊ ዛቻና በባህሩ ጭስ የታፈነ እስትንፋስ በታጀበ የጦርነት ድባብ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢስላማባድ በተካሄደ የሰላም ንግግር መክሸፋው ተከትሎ በኢራን ወደቦች ላይ የጣሉት ጥብቅ የባህር ከበባ ቀጠናውን ወደማያባራ የተለኮሰ ጦርነትና የኢኮኖሚ ቀውስ እየገፋው ይገኛል። ይህ የቻይና መርከብ እንቅስቃሴ በአሜሪካና በቻይና መካከል ያለውን የቃላት ጦርነት ወደ ተግባር የቀየረው ሲሆን በቻይና የውጭ ጉዳይ ሚኒስቴር የአሜሪካ እርምጃ አደገኛና ኃላፊነት የጎደለው በማለት በከፍተኛ ቁጣ ተኮንኗል። ፕሬዝዳንት ሺ ጂንፒንግ በበኩላቸው ዓለም ወደ ጫካ ሕግ እንድትመለስ አንፈቅድም ሲሉ ያስጠነቀቁ ሲሆን ይህም አሜሪካ ዓለም አቀፍ የንግድ መስመሮችን በኃይል ለመቆጣጠር የምታደርገውን ጥረት ቻይና እንደማትቀበለው ማሳያ ሆኗል። ምንም እንኳን የቻይናው መከላከያ ሚኒስትር አድሚራል ዶንግ ጁን ማንኛውም አካል በጉዳዩ ላይ ጣልቃ እንዲገባ አንፈቅድም ብለዋል ተብሎ የተሰራጨው መረጃ ትክክለኛነት ላይ ባለሙያዎች ጥርጣሬ ቢኖርም የባህር ላይ ያለው ተጨባጭ ሁኔታ ግን የሁለቱ ሀያላን ሀገራት መርከቦች በማንኛውም ቅጽበት ወደ ግጭት ሊገቡ እንደሚችሉ ይጠቁማል። አሜሪካ ለኢራን የጦር መሳሪያ የሚያቀርቡ ሀገራት ላይ እስከ 50% የሚደርስ የታሪፍ ማዕቀብ እጥላለሁ ማለቷ ደግሞ ፍጥጫውን ከባህር ሞገዶች አልፎ ወደ ዓለም አቀፍ የኢኮኖሚ መድረክ ማዛመቱን ያረጋግጣል። በሌላ በኩል በአሜሪካና በቻይና መካከል ያለው ትንቅንቅ በመላው መካከለኛው ምስራቅ ላይ የባህሩ ጭስ እንዲያጠላ አድርጓል። ኢራን በየካቲት 28 ቀን ጀምሮ በእስራኤልና በአሜሪካ የሚሰነዘረባትን ጥቃት ለመመከት በሚል የሆርሙዝ ወንዝ በእንቅስቃሴ ገደባ የነበረ ቢሆንም አሁን ግን ዋሽንግተን የወንዙን ቁጥጥር ከኢራን እጅ ለመንጠቅ የቻይናን የኤነርጂ መስመር ለመዝጋት ቆርጣ ተነስታለች። ይህ የኃይል እርምጃ በዓለም አቀፍ የነዳጅ የጋዝ ዋጋ ላይ ከፍተኛ መናር ያስከተለ ሲሆን በተለይም እንደ ቻይና ያሉ ግዙፍ ነዳጅ ሸማች ሀገራት ለከፋ ቁጣና ለብሔራዊ ደህንነት ስጋት ዳርጓቸዋል። በቀውሱ ሰለባ የሆነችው ሊባኖስ በእስራኤል የአየር ድብደባ እየታመሰች ባለችበት የሞቱ ሰዎች ቁጥር በሺዎች የሚቆጠሩበት በዚህ ወቅት በሆርሙዝ ወንዝ ማነቆ መሆንና የአሜሪካ የባህር ከበባ መጨረሻው ምን ሊሆን እንደሚችል መላው ዓለም በከፍተኛ ስጋት እየተጠባበቀ ይገኛል። በኢስላማባድ ሁለተኛ ዙር የሰላም ንግግር እንደሚካሄድ ጥረት ቢደረግም የባህር ላይ የሚታየው የአሜሪካ የቻይና መርከቦች ፍጥጫ ግን የዓለምን ሰላም በአንድ ክር ላይ አንጠልጥሎታል። የካቲት 28 ቀን በተቀሰቀሰው በዚህ ግጭት የደረሰው የሰው ሕይወት መጥፋት እጅግ አስደንጋጭ ነው። የኢራን የፎረንሲክ ዘገባዎች እንደሚያመለክቱት በሀገሪቱ ውስጥ ከ3000 በላይ ሰዎች የተገደሉ ሲሆን በሊባኖስ ደግሞ የሟቾች ቁጥር ከ2000 አልፏል። የአሜሪካ ወታደሮች የዚህ ቀውስ ሰለባ ከመሆን አላመለጡም። 13 የጦር አባላት በውጊያ ላይ ተገድለዋል። አሁን ላይ በመካከለኛው ምስራቅ የባህሩ ጭስ በዲፕሎማሲያዊ ሽኩቻ ተከቧል። አሜሪካ ለኢራን ጦር መሳሪያ የሚያቀርቡ ሀገራት ላይ 50% የሚደርስ የታሪፍ ማዕቀብ እጥላለሁ ማለቷ የኢኮኖሚ ጦርነቱ ከቀጠናው አልፎ ዓለም አቀፋዊ መልክ እንዲይዝ አድርጎታል። በኢስላማባድ ሁለተኛ ዙር የሰላም ንግግር እንዲካሄድ ጥረት የተደረገ ቢሆንም ባህር ላይ የሚታየው መርከቦች ፍጥጫና የየብስ ላይ የሚካሄደው ድብደባ ግን የዓለም ሰላም በአንድ ክር ላይ አንጠልጥሎታል። የሆርሙዝ ወንዝ ማነቆ የሆነው የአሜሪካ የባህር ከበባ መጨረሻው ምን ሊሆን እንደሚችል መላው ዓለም በከፍተኛ ስጋትና ጉጉት እየተጠባበቀ ይገኛል። የዚህ ፍጥጫ ውጤት የነዳጅ ማደያዎች ወረፋ ብቻ ሳይሆን የዓለምን ስርዓት ዳግም የሚቀርጽ የታሪክ ምዕራፍ ሊሆን ይችላል።